ድምፃዊት መሰሉ ፋንታሁን ልጆቼንና እኔን የሚወድ በስራዬም የሚደግፈኝ ባል አግብቻለሁ ስትል በሰጠችው ቃለ መጠይቅ ላይ ቀለበቷን እያሳየች አሳውቃለች። እኔም ይሄ ሰው ማን ይሆን የሚለውን አጣርቼ የባሏን ማንነት አግኝቼዋለሁ። ቴዎድሮስ አጥናፉ ይባላል። ስለሱ ነግራችኋለሁ፣ እንዴት እንደተገናኙም ጭምር። በተጨማሪም ስለመሰሉ አነጋጋሪ ነገሮችም እድሜዋን ጨምሮ ማለት ነው በመረጃ አስደግፌ ያቀርባለሁ። እስከ ቪዲዮ መጨረሻ ድረስ እንደተለመደው አብራችሁኝ እንድትቆዩ ጋብዛለሁ። እንደ መግቢያ ያህል እንደ መንደርደሪያ ስለመሰሉ የተወሰነ ነገር ልበላችሁ። ድምፃዊት መሰሉ ፋንታሁን ተወልዳ ያደገችው በአዲስ አበባ ከተማ አዲሱ ሚካኤል አካባቢ ነው። ሙዚቃም ብሎ ከጎንደር አዲስ አበባ ከመጣ ቤተሰብ ተወልዳ ቤተሰቦቿ ሲዘፍኑ እያየች ያደገች ሴት ነች። በተስረቅራቂ ድምጿና በተለየ የመድረክ አያያዟ የምትታወቀው መሰሉ በተለያየ ጊዜ ነጠላ ዜማዎችንና አልበም ከመስራትም ባለፈ ህይወቷን የምትመራው በተለያዩ የሙዚቃ ድግስ መድረኮችና በምሽት የመዝናኛ ቤቶች ውስጥ በመዝፈን ነው። ድምጿ በጣም ቆንጆ ነው፣ የታወቀ ነው። መድረክ ላይ ስትወጣም ታዳሚን ታዝናናለች። ግን ደግሞ የምታደርጋቸው እንቅስቃሴዎች ከባህል ወጣ ያሉ ናቸው። በእሷ እድሜ ካለች ሴት አይጠበቅም የሚሉ ትችቶች በተደጋጋሚ ይቀርቡባታል። እሷም ልጆቼን የማሳድገው በዚህ መልኩ በማገኘው ገንዘብ ነው፣ ሰው ምንም ቢል ምንም ችግር የለብኝም፣ ኑሮዬን እየኖርኩ ነው የሚል ምላሽ ሰጥታ ነበረ። መሰሉ ገና በልጅነቷ ከባለ ሀብቱ ከአቶ ወርቁ አይተነው ጋር ተጋብተው ብሌን ወርቁ የተባለች አንዲት ሴት ልጅ ወልደዋል። ብሌን አሁን ላይ የምትኖረው አውሮፓ ሲሆን መልካምና የምትረዳኝ በረከቴ የሆነች ልጄ ነች ትላለች መሰሉ። መሰሉና ወርቁ ልጃቸውን ከወለዱ በኋላ ወርቁ አይተነው ለእስር ተዳረገ። ከእስር ከወጣም በኋላ ትዳራቸው ሊቀጥል አልቻለም። እናም በፍቺ ተለያይተዋል። በመቀጠልም ከሌላ ወንድ ዳግምና ናኦድ የተባሉ ሁለት ወንድ ልጆችን ወልዳለች። ሁለተኛ ልጇ ዳግም የሙዚቃ ህይወት ውስጥ እየገባ ነው። ከሷም ጋር ሙዚቃ እየሰሩ ነው። እናም አሁን መሰሉ ከነ 3 ልጆቼ የሚወደኝን በስራዬም የሚደግፈኝን አይዞሽ የሚለኝን ወንድ አግኝቼ አግብቻለሁ ብላ አብስራናለች። ቀለበቷንም አሳይታናለች። እንኳን ደስ ያላት። እኔም እስኪ ማን ነው ባለቤቷ የሚለውን ለማጣራት ሞክሬ አግኝቼዋለሁ። ይሄ ነው ባለቤቷ፣ ቴዎድሮስ አጥናፉ ይባላል። ልክ እንደመሰሉ የአዲስ አበባ ልጅ ሲሆን ከጎንደር ከመጡ ቤተሰቦች ነው የተገኘው። በፊት ላይ ቦክሰኛ ነበረ። በቦክስ ውድድር መድረኮች ላይ ታይቶ የነበረ ሲሆን በኋላም ላይ ከሀገር ውጭ የተለያዩ ቦታዎች ላይ ዞሮ ኖሯል። በፀጉሩ የተነሳ ራስ ቴዲ ብለው የሚጠሩት ሰዎችም ነበሩ። አሁን ድሬዱን ቆርጦ ከመሰሉ ጋር ቤተሰብ ብቻ በተገኘበት ቀለበት አስረው ጋብቻ መስርተው እየኖሩ ነው ያሉት። መሰሉም ስለ ጋብቻዋ ስትናገር እጄ ላይ የምታዩት ቀለበት ቤተሰብ ብቻ ባለበት አግብቼ ነው፣ በይፋ ደግሞ አንድ ቀን ይከበራል። ባለቤቴ ቴዎድሮስ አጥናፉ ከጎኔ ሆኖ አይዞሽ በርቺ ስለሚለኝ ከልብ አመሰግነዋለሁ ስትል ነበር የገለጸችው። በተጨማሪም ከባለቤቴ ውጪ ሁሌም ከጎኔ የሚሆኑት ልጆቼ ናቸው። ሁሉም ሰው በልጁ አይዘን፣ እግዚአብሔር ልጆቼን ያሳድግልኝ፣ ስራዬንም ያሳካልኝ ብላለች። አድማጭ ተመልካቾቼ ባለቤቷ ቴዲ ሲታይ በጣም ቆንጆ ነው፣ ሸበላ ነው። ውስጡንም እንደ ውጩ ያድርግላት። እስኪ እናንተ መልካም ተመኙላት። እንደምናስታውሰው ከወራት በፊት በእድሜዋ ምክንያት ብዙ ተብላለች። በቅርብ ባደረገችው ቃለ መጠይቅ ስለ እድሜዋ ስትጠይቅ በቀጥታ ባትመልስም በ13 ዓመቴ ነው ከወርቁ አይተነው ጋር የተጋባ ነው፣ ከዛም በ14 ዓመቴ የወለድኩኝ፣ ልጃችን አሁን 20 ዓመቷ ነው ነበር ያለችው። ያው ሲደማመር በ14 ዓመቷ ከወለደችና ልጃቸው አሁን ላይ 20 ዓመቷ ከሆነ 20 ሲደመር 14 እኩል ይሆናል 34 ነው። እናም በተዘዋዋሪ 34 ዓመቴ ነው እያለች ነው። እውነት መሰሉ 34 ዓመቷ ነው ወይ? እንዳገኘሁት መረጃ በፍጹም። ለምን ካላችሁኝ ላብራራ። መሰሉ በሙዚቀኛ ቤተሰቦቿ ተከባ ነው ያደገችው። እሷም ገና በ10 ዓመቷ በእነሱ ተፈትና ነው ወደ ሙዚቃው ህይወት የገባችው። የመጀመሪያ አልበሟንም ከወንድሟ ከየኔጌጥ ፋንታሁንና አሁን በህይወት ከሌለችው ነፍሷን ይማረውና ከማናልሞሽ ዲቦ ጋር በመሆን ነው የብርቱካን ፍሬዎች በሚል የአልበም መጠሪያ ለአድማጭ ያደረሱት። ይህ አልበም የተሰራው በ1992 እንደሆነ ያገኘሁት መረጃ ያመለክታል። ማለትም ይህ አልበም የተሰራው ከ25 ዓመታት በፊት ነው ማለት ነው። እናም መሰሉ በተዘዋዋሪ እንዳለችው 34 ዓመቷ ከሆነና ይህ አልበም የወጣው በ1992 ከሆነ ይህንን አልበም ስታወጣ 9 ዓመቷ ነበር ማለት ነው። ነገር ግን 9 ዓመቷ ሊሆን አይችልም። ተመልከቷት። እንዲሁም ደግሞ አንድ ወዳጄ በ1973 ህዳር 12 ተወለድኩ ያለችበትን ጋዜጣ አንብቤ ያለው ብሎኛል። ጋዜጣ ይሁን መጽሔት ለጊዜው ዘንግቼዋለሁ። አንድ ሌላ ሰውም ቲክቶክ ላይ ይሄንኑ ጽፎ አንብቤ ያለው። እንዲሁም ደግሞ ከወንድሟና ከማናለሞሽ ዲቦ ጋር ይሄንን አልበም ስታወጣ 19 ዓመቷ ነበር የሚል የውስጥ አዋቂ መረጃም ደርሶኛል። እናም በአጠቃላይ ስንደምረው የመሰሉ እድሜ 44 ዓመት እንደሆነ ነው በእኔ ስሌት የሚመጣው። ግን እንዳዋለደ ሰው 44 ነው ከምንል
ከ42 እስከ 46 ባለው ውስጥ የመሰሉ እድሜ ይገመታል ማለት እንችላለን። ይሄ ተከለል የተሰኘው ተወዳጅ ሙዚቃዋን በኢቲቪ የተቀረጸው በ1993 ወይንም በፈረንጆቹ በ2001 እንደሆነ ተጽፎ አይቻለሁ። ማለትም የዛሬ 24 ዓመት ማለት ነው። ግን አሁን 34 ዓመቷ ከሆነ እዚህ ላይ 10 ዓመቷ ነው ማለት ነው። 10 ዓመቷ ይመስላችኋል? እኔ አይመስለኝም። ያው ይሄንን የምለው የምደምረው የምቀንሰው መረጃ ማቅረብ ስራዬ ስለሆነ ብቻ ነው። በመሰሉ እድሜ በጣም ብዙ ነገር ስለተባለ እኔም በዘገይ ያው ስለመሰሉ ካነሳን አይቀር ያገኘሁትን መረጃ ላካፍላችሁ በሚል ነው የተወሰነ ያልኩት ማለት ነው። ሌላው መሰሉ ስትነሳ አብሮ የሚነሳው የአቀናባሪ ኤልያስ መልካ ጉዳይ ነው። በአንድ ቃለ መጠይቋ ላይ ኤልያስ በመጨረሻዎቹ ጊዜያት ሰው እርቦት ነበረ፣ ሽሮ እርቦት ነበር ማለቷን ተከትሎ የኤልያስ የቅርብ ጓደኞቹና ወዳጆቹ ኤልያስ የሰውም የገንዘብም ችግር አልነበረበትም፣ ያወራችሁ በሙሉ ውሸት ነው ሲሉ ተቃውሟቸውን አሰምተው ነበረ። መሰሉም ስለ ኤልያስ የተናገርኩት እሱ ቤት ያየሁትን ነው፣ ምንም የጨመርኩትም ሆነ ለዝና ብዬ ያመጣሁት ነገር የለም። እኔ የታወቅኩት የሙዚቃ አቀናባሪ ሙሉጌታ አባተ በሰራልኝ ዘፈኖች ነው። ጓደኞቹ መሆን ከነበረባቸው ያኔ ነው መሆን የነበረባቸው። አሁን ከሞተ በኋላ እሷ እንዲህ ናት፣ እሱ እንዲህ ነው፣ ምንም አይጠቅምም። ኤልያስ ተራበ፣ ተጠማ፣ ተቸገረ ያልኩት እሱ እንደሆነላቸው ለሱ የሆነለት ሰው የለም። ይህንን ስለሚያውቅ ነው የሚለውን ዘፈን ያሰራኝ። ይሄ እኮ በቂ መልስ ነው። ከኔ ጋር መጨቃጨቅ አይጠበቅባቸውም። ዘፈኑን ቁጭ ብለው ያዳምጡ። እኔ ዘፈኑን ልደንስበት እንጂ ህመሙ ሳይገባኝ ቀርቶ አይደለም። ባልዘፍነው ሁሉ ደስ ይለኝ ነበረ። ምክንያቱም በጣም ነው የሚያመኝ። ይቅርብኝ፣ ጨነቀኝም ብየው ነበር። የኤልያስን ህመም ያላወቀ ሰው የለም፣ የሰጠው ሰው ግን የለም ስትል መሰሉ ተናግራለች። ኤልያስና መሰሉ እንደሚታወቀው ጥብቅ የሆነ ቁርኝት አላቸው። የመጨረሻ አልበሟንም የሰራላት እሱ ነው። ስለ ኤልያስ ስናገር ሰውነቴ ይንቀጠቀጣል፣ በጣም ነው የምወደው ትላለች። እንደ ልጁና እንደ እህቱ ነበር የሚያየኝ፣ እኔም እንደ አባቴ ነበር የማየው። ወይ ምጣ ወይ ልምጣ የተሰኘውን ዘፈን መዝፈን ስላለብኝ ነው ያዘፈነኝ። ምክንያት አለው። ጓደኞች ነን የሚሉ ብዙ ጓደኞቹ መዝፈን ይችሉ ነበረ። ዘፈኑ በኔ ጉሮሮ ማለፍ ስላለበት ነው የተዘፈነው በኔ ብላለች። እንግዲህ ዘፈኑ መልስ ይሁናቸው ስትልም ተናግራለች። አብዛኛው ዘፋኝም ኤልያስ ነው ዘፋኝ ያደረገው። እኔን ግን ሲሄድ ጥሩ ጉሮሮ ይዤ ተገርቼ ነው የሄድኩት ስትል በኤልያስ ዙሪያ ከጓደኞቹ ከወዳጆቹ እንዲሁም በቅርቡ ነበርን ከሚሉ ሰዎች ስለሚነሱባት ወቀሳዎች ጠቅለል አድርጋ መልሳለች። ያው ትንሽ የተናደደችም ይመስላል ወቀሳውን ስትሰማ ማለት ነው። ኤልያስ ምንም አልጎደለበትም ነበረ የሚሉት ጓደኞቹ። እሷ ግን በተቃራኒው ሽሮ እንኳን ይርበው ነበረ፣ ይደክመው ነበረ፣ በጣም ያመው ነበረ በዛ ጊዜ። አሁን ላይ ጓደኞቹ ነን የሚሉ ሰዎች እሱ እንደሚሆንላቸው ሆነው አልተገኙለትም፣ አልደረሱለትም ስትል ነው እሷም ወቀሳቸው አግባብ እንዳልሆነና ሊወቀሱ የሚገቡት እንደውም እነሱ እንደሆኑ የጠቆመችው። ኤልያስ ከሞተ በኋላ በደንብ ያወቅ ነው የበለጠ የወደድ ነው ስላለፈበት ህይወት ስለመጣበት ህይወት የበለጠ የገባንና አሁንም ድረስ የሚቆጨን ሰው ነው። ራሷ መሰሉ ባዜመችው ወይ ምጣ ወይ ልምጣ በተሰኘው ዘፈን መድረክ ላይም በጣም ተለቅሶበታል። በተለይ ፋና ላምሮት አንድ ተወዳዳሪ አቅርባው ማለት ነው። በሰማነው ቁጥር ውስጥን የሚረብሽ ዘፈን ነበረ። ኤልያስ የውስጡን ህመም ብሶቱን ነው ለኔ ጽፎ የሰጠኝና እንድዘፍነው ያደረገው በኔ ጉሮሮ ማለፍ ስለነበረበት ነው ብላለች መሰሉ። እንደሰማችሁት ምንም እንኳን መሰሉ ክሊፕ ስትሰራለት የቪዲዮ ክሊፕ እየዘፈነች እየደነሰች በጭፈራ ነበርና አግባብ አይደለም። የኤልያስን ህመምና ስቃይ ካወቀች በዚህ መልኩ ባትሰራው ቪዲዮውን ጥሩ ነበር ተብላለች። እሷም ልደንስበት ልጨፍርበት እንጂ በዘፈኑ ቪዲዮ ክሊፕ ህመሙ ሳይሰማኝ ግን ቀርቶ አይደለም የሚል ምላሽ ሰጥታለች። አድማጭ ተመልካቾቼ እንግዲህ በመሰሉ ዙሪያ ያቀረብኩላችሁ መረጃ ይሄንን ይመስላል። ሐሳብ አስተያየት እስኪ ጻፉልኝ። ኮሜንት እያነሰኝ ነው። ሐሳብ አስተያየት ስጡልኝ፣ ሼርም አድርጉት። አመሰግናለሁ። መልካም ጊዜ